ኖርማሊ ኦፕን ማለት ኤነርጃይዝ ሲሆን ክሎዝ ይሆናል። ኖርማሊ ክሎዝድ ከሆነስ ኤንሲ የሚል ከሆነ ደግሞ ኤነርጃይዝ ሲሆን የሚከፍት ማለት ነው። ስለዚህ ከማን ጀምራለሁ? መጀመሪያ ኮይሌን አግኝቼዋለሁ አይደል? ኮይሌ ላይ ምንድነው ማስቀምጠው ብለናል? ዳዮድ። ይሄ ዳዮድ ከፒ ዳይሬክሽን ወደዚህ አሁን የዚህም ፒ ዳይሬክሽን ደግሞ እንዴት ነው ማገኘው? የሜትሬ ፒ አለች አይደል? ይሄንን ይዤ ወደዚህ ወደሚያልፍበት ቀስቱ ወደዛ ነው ማለት ነው። ብዙ ጊዜ ግን እላዋ ላይ ነጭ ምልክት አለቻት። ያ ምልክት በተለያየ ነገር ሊለቅ ይችላል። ያ ቢለቅ እችኛዋን የዳዮድ ምልክት ላይ አደርግና አሁን ቀስቱ ወደዛ ነው ያለው። ጥቁሩን እዚህ ላይ ባደርገው ያስተላልፋል። ምክንያቱም ኤን ነው በዚህ በኩል ያስኩት። ግን አሁን ያስለቆ ቢሆን አይታይም። ዲያግራሙን እያያችሁት ንገሩኝ። ዲያግራሟን ነው እዚህ ጋር መስራት የምፈልገው። ከዛ በኋላ ቢሲ 547 ይሄ ነው ትራንዚስተሯ አይደል? ኢሚተር ቤዝ ኮሌክተር ያለው። ስለዚህ እችኛዋን የት ነው ማያይዝ? በዳዮዱ ፒ በኩል አይደለች የምትያዝ። በኋላ ባትሪ እዛ ጋር ኮኔክት ታደርጋለች። ከዛስ ኖርማሊ ኦፕን እና ኖርማሊ ክሎዝ ስዊቾች አሉት። እቺ ኮመኗ ነች። እቺ ኮመን ሆና ይሄ ሪሌይ ማለት አሁን ይሄ ነገር ኤነርጃይዝድ ስናደርገው ኤነርጂ ሳያገኝ በፊት እቺኛዋ ከዚህ ጋር ዝግ ነች። እቺኛዋ ከዚህ ጋር ዝግ ናት። ስለዚህ ኦፕኑን ነው የምፈልገው። በሪሞት ነው ክሎዝ እንዲያደርግ የፈለኩት። ስለዚህ ልክ ይሄንን ኦን ሳደርገው እቺ ስዊች ከዚህ ወደዚህ እንድትቀይር ነው የፈለኩት። ስለዚህ እቺን ፖይንት እና እቺን ፖይንት ወስዳለሁ። እቺና እቺ ፖይንት ማለት ነች። ከዛ በኋላ ይሄንን ኦን እንዲያደርግ እዚህ ላይ ምንድነው የተጠቀምኩት? እዚህ ላይ የተጠቀምኩት ምንድነው? አዩዝ ትራንዚስተር አይደል? ይሄ ትራንዚስተር ይሄና እዚህና እዚህ ቦታ ላይ ባትሪ እንዲያስገባልኝ ነው የፈለኩት። ባትሪ ያለው ደግሞ እዚህ ጋር ነው። እቺ ነች ባትሪ። እቺን ባትሪ እንዲዘጋልኝ እዚህ ጋር ይሄንን ትራንዚስተር ፈልጋለሁ። በትንሽ ቮልት እቺኛዋ ስዊች ኦን ስትሆን ይሄ ሰርኪዩት ፉል ይሆንና ይሄ አክቲቬት ይሆናል አይደለ? ስለዚህ እቺኛዋን እንዲዘጋልኝ እዚህ ጋር ምን ተጠቀምኩኝ? ፎቶ ዳዮድ። ይሄ ፎቶ ዳዮድ ላይት ሲያርፍበት ነው ኮንዳክት ማድረግ የሚጀምረው አይደለ? ስለዚህ በዚህ በኩል የሚገባው ቮልት ደግሞ ወደ 2.7 ቮልት አካባቢ 2.5 2 ምናምን ቮልት ነው። 2.7 ቮልት እንኳን ቢሆን ይሄኛው ከቤዝ ይሄኛው ቤዛችን ነው። ቀስቱ ያለበት ደግሞ this is an emitter ይሄኛው ኮሌክተር ነው። ስለዚህ እቺ 2.7 ቮልት ይሄ ትራንዚስተር ኦን ለመሆን 0.7 ቮልቷን ይወስዳል። ስለዚህ ከ2 ቮልት አይበልጥም እቺኛዋን ኦን ለማድረግ የምጠቀምበት። ስለዚህ እዚች ላይ ምን ደምራለሁ? ሬዚስተር ምን አደረኩኝ? ሬዚስተር ጨመርኩና ከዚህ ጋር እቺ ነች በቃ ሰርኪቷ። እቺ ማለት እዚህ ጋር 100 ኦም ሬዚስተር ነው። ይሄን ሬዚስተር ከለሩ ማን ነው የሚነግረኝ? ብራውን ብላክ ብራውን አይደል? ብራውን ማለት ስንት ነው? 1 ነው። ብላክ 0 ነው። የሚቀጥለው ብራውን ነምበር ኦፍ ዜሮስ ነው አይደል የሚያሳየን አይደል? ብራውን ማለት ስንት ነው? 1 0። በማንኛውም ሪሞት አሁን I can turn on my light። ስለዚህ መኪናችሁም ይሁን የመኖሪያ ቤት መብራትም ይሁን ፍሪጅም ይሁን you can turn it ወደ ሪሞት ቀየር ነው።